ጭራሽ ጉዳዩን ለህግ አሳውቀህ ነው እዚህ የመጣኸው? ሻርፈቱ ጫላው ጭራሽ ጉዳዩን ለህግ አሳውቀህ ነው እንደዚህ የመጣኸው? እሺ ያው እዛ ጋር የምታያቸው ሁኔታ ሲቪል የለበሱ ፖሊሶች ናቸው። ወይ ይሄን ያህል ድራማ ልጁ ላይ ሲሰራ የነበረው ለምንድን ነው? አሁን የኔ ምክንያት እኮ ምንም አያደርግልህም። የምትፈልገው ገንዘብ ነው፣ ገንዘቡን እንሰጥሃለን። ከዚህ መውጣት ነው የምትፈልገው፣ ወደ ውጭ ሀገር የምትሄድበትን የሚበቃህን ገንዘብ የሚያስፈልግን ነገር ሁሉ እናደርግላለን። ብቻ ግን ለኔ ዮሴፍን አሁን እንድትሰጠኝ ይፈልጋል። የቀድሞ ባለቤት ወይዘሮ መስከረም አንድ ላይ በመሆን መርዝ ሰጣችሁ አቶ ሳምሶንን እንደገደላችሁ መረጃው ደርሶናል። እሺ ይሄንን ካወቅ የምትፈልገው ገንዘብ ነው አይደለ? የፈለከውን ገንዘብ እንስጥ፣ መኪና ነው እንስጥ። ከኛ ምን ትፈልጋለህ ሌላ? ዮሴፍን ለኛ ስጣን፣ እኛም አንተም በሰላም እንኑር። ቆም አባት ቆም፣ ቆም፣ ልተኩስብህ ነው። ቆም፣ ቆም፣ እጅ ወደ ላይ ተንበርከክ፣ ተንበርከክ፣ ተንበርከክ። ችግር የለም። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬም እንግዲህ በባለፈው ጉዳይ ተመልሼ መጥቻለሁኝ። ባለፈው እንግዲህ ይህ ግሩም የሚባለው ሰውዬ ማን እንደሆነ ካወቅም በኋላ በጣም ነበር የተገረም ነው። ምክንያቱም ይህ ዮሴፍ የሚባለውን ልጅ ለመጣል በጣም ብዙ ድራማ ነበር ሲሰሩበት የነበረው። ድራማው እንግዲህ የጀመረው ይህ ዮሴፍ የሚባለው ልጅ ራሱን ለማጥፋት ሲሞክር የእንጀራ እናት ዮሴፍ ራሱን ቢያጠፋ ስለምትጠየቅና ስለማትንከባከበው እና እንደ ልጇ ስለማታየው ነው ተብሎ ስለሚወራባት በቀጠረቻቸው ጎረምሶች አስደብድባ ሆሳና የሚገኘው የድሮ ፍቅረኛዋ ማለትም የልጆቿ አባት ወፍጮ ቤት በራፍ ላይ እንዲጥሉ ነበር ያደረገችው። ግሩም የሚባለው ይህ ባለ ወፍጮ ቤቱ እንግዲህ ምስኪን ሰው በመምሰል ይህንን ልጅ ከወደቀበት ያነሳዋል። አንስቶም እንግዲህ አልተወም፣ የራሱ ወፍጮ ቤት ውስጥ ስራ ያስጀምረዋል። እዚህ ጋር ግን አንድ ልብ እንድትሉልኝ የምፈልገው ነገር ይህ ልጅ አይደለም መሸከም በእግሩ ሄዶ የማያውቅ ልጅ ነው እንግዲህ ወፍጮ ቤት ውስጥ ወዛደር ያደረገው። ይህን ሁሉ ድራማ ግን ለምንድን ነው የሚሰሩበት ብዬ ራሴን በጣም በብዙ ሳስጨንቅ ነበረ። በመጨረሻም ግን አንድ ሀሳብ ወደ ጭንቅላቴ መጣ። ይህ ልጅ በጣም ብዙ ጊዜ ራሱን ለማጥፋት ስለሞከረ ይበልጥ ህይወትን እንዲጠላና ራሱን እንዲያጠፋ ነበር ሲገፋፉት የነበረው። ምክንያቱም እንደዛ እየተሸከመ የሚበላው እንኳን ዳቦና ሙዝ ነበረ። እዚህ ጋር ግን ማስተዋል ያለባችሁ አንድ ነገር አለ። ምንድነው እሱ? ይህ ልጅ ከልጅነቱ ጀምሮ እየመረጠ የሚፈልገውን ነገር በልቶ ነው ያደገው። ታዲያ ይሄን ያህል ህይወትን እንዲጠላና እንዲመረው ካደረጉ በኋላ እንዴት ይህ ልጅ ራሱን ለማጥፋት አይወስንም? ለማንኛውም ዛሬ ይህ ግሩም የሚባለውን ሰውዬ ስለቀጠልኩት በተቻለኝ አቅም ለማወጣጣትና ያለውን መረጃ ለማወቅ እሞክራለሁኝ። እንግዲህ የሚፈልገውን ነገር ካገኘሁት የህግ አካላቶችን ከኔ ጋር አብሬያቸው ይዣቸው ስለመሄድ በቁጥጥር ውስጥም ለማዋል እንሞክራለን። ማወቅ ያለባችሁ ነገር ግን ልጅ ዮሴፍ ከጠፋ በኋላ የእንጀራ እናት እኔ ጋር እንዳለ ካወቀች ከ3 ቀን በኋላ ወደ ግሩም የሚባለው ሰውዬ ጋር ደውላ ነበረ። እኛም እንግዲህ ስልክ ከማንም ጋር እንዳታወራ ነግረናት ነበረ። እሷ ግን በቃሏ አልተገኘችም ነበረ። እኛም እንግዲህ እሷን ስንከታተላት እንደነበረና በተደጋጋሚ ወደ ቴሌ እየሄድን ስልክ ከማን ጋር አወራች የሚለውን ነገር እናጣራ ነበረ። በመጨረሻም እንግዲህ ግሩሜ ጋር ተደዋውላ ስታወራ የነበረውን መረጃ ስለያዝን የምንፈልገውን ነገር አግኝተናል። ለማንኛውም እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ። ሰላም ነው? እንዴት ነው ግሩሜ? ሰላም ነው? እንዴት ነህ? ሁሉ ሰላም አለን? ይመስገን። የሚገርም ሰፈር እዚህ አካባቢ እንደሆነ አውቃለሁ፣ ግን ቤት በኩል እንደሆነ ግራ ገባኝ። ቤትና ድንገት ሰው ከመጣ ጠይቃለሁ እንዴ። የፈጣሪ ስራ እንግዲህ አንተው ራስህ መታገኘው። ምን ነበር? በሰላም ነው? በሰላም ነው። እንዴት ነህ? አለን፣ እግዚአብሔር ይመስገን። እኔ በረከት እባላለሁ። ኦኬ፣ በረከት እባላለሁና ድንገት ላታውቂኝ ትችላለህ። ነገር ግን አንተን የሚያውቃለሁ እዚህ ሀገር ላይ በጣም መልካም ሰው እንደሆንክና ብዙ በጎ ስራዎችን እንደሰራ አውቃለሁኝ እና አንድ አብረን የምንሰራ በጎ ስራ አለና ድንገት ፈቃደኛ ከሆንክ ሀሳቤን ላጫውት እዚህ። አሁን እንኳን ትንሽ ቸኩላለሁ። አሁን ሰዓትም የለኝም፣ ስራ ልገባ ነው። ትንሽ ጭንቀት ላይም ስላለው ሌላ ጊዜ ተገናኝተን እንድናወራ። ምንድን ነው የሚያስጨንቀህ?
አይ ትንሽ ቤተሰብ ጉዳይ ናት። አይደለም ይኸውልህ፣ ድንገት እንኳን ይሄ የሚያስጨንቅ ስራ እንደዚህ አይነት ስራዎችን የበረከት ስራዎችን ስትሰራ ነገሮች ሁሉ ለበጎ ናቸው ይባላሉ አይደለም? እንግዲህ በእንደዚህ አይነት ነገር ራስን ከእንደዚህ አይነት ጭንቀት ማውጣት ትችላለህ። እና ደህና በቃ የሆነ ለዚህ አሁን የሚመጣው በዓል የለም ያ በዓል ሲደርስ የሆነ አሪፍ የምንሰራው ስራ አለና እዛ ስራ ላይ ሀሳቤን አሁን ላጫውትና እዛ ስራ ላይ አንተም የበረከቱ ተሳታፊ እንድትሆን አንዳንድ ነገሮችን እንዳወራ ፈልጌ ነበረ። ጥሩ ሀሳብ ነው፣ ግን ወይ ከስራ ስወጣ ምሳ ሰዓት አካባቢ ልደውልልህ? እሺ ስልኬን ያዘውና ስልኬን ያዘው። እሺ ወይ የኔን ስልክ ያዘና ደውል። እሺ የኔንም ያዘው፣ ችግር የለውም። 09 እሺ 40 0940 61 እደውላለሁ። የኔን ግን አትይዘው። እሺ ስንት ሰዓት አካባቢ ነው የምትወጣው? ከ8 ሰዓት 7 ሰዓት 8 ሰዓት አካባቢ ደውል። 8 ሰዓት ነው አካባቢ። ስለዚህ የሆነ ቦታ ልወስንና እዛ ቦታ ላይ ሆኜ ልጠብቅህ። በቃ ደውልልኝ። እሺ አመሰግናለሁ። የኔ አባት አትጨነቅ። እሺ አይዞን፣ እንግዲህ ሁሉም ነገር ለበጎ ነው። እሺ እሺ የኔ አባት ወይዬ ጉርሜ እሺ ግባ። ታዲያ አልገባህም እኮ እኔ በራፍ ላይ ቁጭ ብያለሁ። ድምፅ ያው ነይ እዚህ ጋር እንዴት ነህ? ሰላም ነው? ሁሉ ሰላም? ትንሽ አስጠበቀኝ ስራ። እሺ ምን ነበር ጉዳይ? ያው ወደ ጉዳያችን ከመጣችን ፊት የሆነ ነገር ሰራስ ችግር የለም። እንዴት ነው ታዲያ ያ የሚያስጨንቅ ነገር ምናምን ለቀቀ? አሁን ትንሽ ያው ቤተሰብ ጉዳይ ነው። እግዚአብሔር ያውቃል ሁሉን ነገር። ወደ ጉዳያችን እንግባ። ወደመጣንበት የኔ ጉዳይ ምን መሰለና እዚህ አካባቢ እንግዲህ እንደምታውቀው በጣም በመልካምነታችን ምናምን የምንታወቀው እና እኛ ደግሞ እንደዚህ በየአመቱ የምናዘጋጀው ፕሮግራም አለ። በዓል ሲደርስ ማለት ነው። በዓል ሲደርስ አሁን ለፋሲካ በዓል ያሰብነው ነገር አለ። ምንድነው የፕሮግራማችንን ርዕስ የሚሆነው ለኔ ሰው እኔ ያለው የሚል ነው። እንግዲህ በጣም ብዙ ስራዎችን ሰርቻለሁ፣ እነሱን ላሳይ እችላለሁ እና ብዙ ስራዎችን ሰርተናል። እና ሀሳባችን ምንድነው በዚህኛው ፕሮግራማችን ነገሮችን ለየት አድርገን ነው መጀመሪያ የፈለግነው። ለምሳሌ አሁን እኛ ያሰብነው ምንድነው ወደ 300 የሚጠጉ አረጋውያንን እንዲሁም ይሄ በበዓል ጊዜ ዘመድ ወዳጆች የሌላቸውን ሰዎች በዓልን ቤታቸው ሆነው የሚያሳልፉ ቤታቸው ውስጥ ተደብቀው ዘመድ የሌላቸው መጠጊያ የሌላቸው ብዙ ሰዎች አሉ እንግዲህ ጎዳና ላይ ያሉና እነሱን ሰዎች ሰብስበን በዓልን ከኛ ጋር እንዲያሳልፉ የምናድግበት ፕሮግራም ነው እና እንደው ወደ ገበያ አካባቢ ሄደን ነበርና እንደዚህ ሀሳቡን ስናጫውታቸው ዘይትኛ እንችላለን ምንም እንዳታስብ ያሉ ነጋዴዎች አሉ። ሽንኩርትኛ እንችልልሃለን ምናምን በጣም ብዙ ሰዎች እንደዚህ እያሉ እኛ እንደው ያሰብነው ወደ 100 አረጋውያን ነበር እንትን እንመግባለን ያልነው። ግን በጣም ብዙ ሰዎች ሲበዙብን ምን አደረግን? ቁጥሩን ጨምር ነው። ምክንያቱም ከብዙ ቦታ እርዳታዎች ሲመጡ እኛ አቅማችን የነበረው 100 ነበረ። ግን የነበረው ነገር የህዝቡ ነገር መልካምነታቸው በጣም ደስ የሚል ነገር ነው። ስለዚህ ይሄን ያህል ህዝቡ የሚተባበረን ከሆነ ለምን እኛ ቁጥራችንን ከፍ አናደርገውም ብለን ነው አሁን ወደ 300 ተጠቅተናል። አሁን ምንድነው አንተ ጋርም ልመጣ የቻልኩበት የራሴ የሆነ ምክንያት አለኝ። ከዛ ምንድነው ምክንያቴ ወፍጮ ቤት እንዳለ አውቃለሁ። ያው እሱንም ሰው ነው የነገረኝ። ወደ ስራ ቦታም ሄጄ ነበረ፣ ግን ብዙ ጊዜ አትገኝም እዛ ስራ ቦታ ላይ። ያው ምን አይነት ሁኔታ ውስጥ እንደሆነ ባላቅም ያው እንደ ሰውኛ ግን ችግርን እረዳዋለሁ። ያው ትንሽ የሆነ የሚያስጨንቅ ነገር ውስጥ እንዳለ ጠዋትም ነግረኸኛል። ስለዚህ ምንም ችግር የለውም፣ አያሳስብም። ግን እኛ አሁን ምንድነው ከአንተ የምንፈልገው ያቅምህን እዚህ የበረከት ስራ ላይ ቅድም ለዛ ነው ይሄ የበረከት ስራ ድንገት እንኳን ከዚህ ካለበት ጭንቀት ያወጣል ብለን በማሰብ የበረከቱ ተካፋይ እንድትሆን
ስናደርግ የነበረውና ምንድነው አሁን እኛ እንጀራ ገዝተን ምናምን ከሆነ ይወደድብናል። ገባ? ያ ደግሞ ከአቅማችን በላይ ነው የሚሆነው። አንድ እንጀራ አሁን 30 ብር ምናምን አይደል? እና ያንን የምናደርገው ከሆነ ወጪያችን በጣም ከፍ ስለሚል ለምን ዱቄት አስፈጭተን ጤፍ አስፈጭተን ለምን እንጀራውን ራሳችን አንጋግርም የሚል ሀሳብ ለእናቶች ስናቀርብ እናቶችም እኛ እንጀራውን በመጋገር እናግዛለን ብለውኛል። ስለዚህ እነሱ እንጀራውን በመጋገር የሚያግዙን ከሆነ ለምን እኛ ዱቄቱን አንገዛም ብለን ነው ወደ አንተ ጋር የመጣ ነው። እና አንተ ጋርም ስንመጣ እንግዲህ መልካም ሰው እንደሆንክ እናውቃለን። አንተም የዚህ የበረከቱ ተካፋይ እንድትሆን ወይ ዋጋ ቀንሰ ወይ ደግሞ የሆነ ነገር የራስን የሆነ ነገር እንድታደርግልን እና እንዴት አገኘው ሀሳቡ? በጣም ጥሩ ሀሳብ ነው ሀሳባችሁ። ያው እኔም ከዚህ በፊት ብዙ በጎ አድራጎት ስራዎችን እሰራለሁ። አሁን ትንሽ ጥሩ ሁኔታ ላይ ያለው ያው እንደነገርኩ ትንሽ የቤተሰብ ጉዳይ ግን ያው ብዙም ስራም እየሰራው አይደለም። ስራ ላይም ስለሆንኩኝ ያው እንደው ከአንድ ኩንታል እኔ እሰጣችኋለሁ። አንድ ኩንታል ጤፍ ዱቄት ስፖንሰር ነው ያደርጋችኋለሁ። ያው ቀኑም ደግሞ ትንሽ ገና ስለሆነ ደግሞ ሌላ ጊዜ ደግሞ ተጨማሪ ነገሮችን እየተጋገዘ እንትን እንላለን። ግን ለጊዜው ይሄንን ነው ልል የምችለው። በርቱ። እናንተም ጥሩ ሀሳብ ነው፣ ጥሩ ስራ ነው። በጣም እናመሰግናለን። እንግዲህ እጅግ አመሰግናለሁ። በጣም ጥሩ ስራ ነው። በቃ ሊድ አረ ምንድን ነው የሆነ ነገር ወስደን እንጂ ሊድ አለቀ። አይ ችግር የለም ሌላ ጊዜ ባይሆን እሺ። አሁን ለምሳሌ አንተኛ አሁን ከዚህ ጭንቀት ውስጥ እንዳወጣኸኝ ስለ አሁን ይሄ በጣም የሚያስጨንቅ ነገር ነው። እኔ ኬት አገኛለሁ ብዬ በጣም ብዙ ሳስብ ነበርና ለምን እንደው አንዳንዴ ነገሮችን ችግር እኔ አሁን ለአንተ ችግሬን ሳካፍል አቀለልክልኝ። አየህ ነገሩን ሳጫውት አንተም እንደምታግዝ ነገርከኝ። ስለዚህ የኔን ጭንቀት አንተ አቀለልክልኝ። አንዳንዴ ጭንቀቶችን ለሰው ስታካፍላቸው ገባ የሆነ እኔ አሁን ለምሳሌ ያንተን ጭንቀት አላውቅም፣ ግን የቱንም ያህል መጥፎ ነገር ውስጥ ብትሆን ከሰው ያ ነው ገባ በሀሳብም በምንም እኔ ላግዝ ፈቃደኛ ነኝ፣ ዝግጁ ነኝ። አሪፍ ነበር። ግን ያው አንዳንዴ የቤተሰብ ጉዳይ በራስ ብቻ የሚያዛለል እንደዚህ አይነት ነገር ነው። ግን በጣም ጥሩ ልጅ ነህ፣ አመሰግናለሁ በእውነት። ምን ጥሩነቴማ እንደዚህ አይደለም እኮ ግን ባግዝ ነበረ ጥሩነት ይታየው። ግን ይበቃል፣ ማሰብ ይበቃል። ትንሽ አንዳንዴ በግል የምትይዛቸው ነገሮች አሉ። ለሆነ አይደለም ንገረኝና እንደው ምንድነው በጸሎትም ቢሆን እኮ ላገኝ ይችላል። ድንገት እኔ ማድረግ የማልችለው ነገር ቢሆን ከዛ ምን እውነት ከልብ አመሰግናለሁ። ግን ያው አንዳንዴ ለራስ ብቻ የምትይዘው አይነት ነገር አለና እንደዛ አይነት ጉዳይ ሆኖብኝ ነው። ትንሽ ታዲያ አትቆይም? ችግር የለም ሌላ ጊዜ ባይሆን ስልክ ያለኝ ደውልልኝ፣ ተደዋውለን እንገናኝና እናወራለን። ቁጭ በል አንዴ ቆይ፣ የማወራ ጉዳይ አለ። አሁንም ሌላ ጉዳይ አለ የሚያስጨንቅ ነገር ላይ ስለ እንደ ሀሳብ ያንተ ወፍጭ ስመላለስ ነበርና ኦኬ ስመጣ የሚያስጨንቅ ነገር ትንሽ የሆነ ገባኝ። ታውቃለህ የሆነ ልጅ ነበርና ዮሴፍ የሚባለው ልጅ ታውቀዋለህ? ዮሴፍ ቁጭ በል እናንተ ዮሴፍን የት ነው የምታውቀው? ትኩረት እየሳብኩ ነው። ገባ እዚህ አሁን ቤት ውስጥ ሌሎች ሰዎች አሉና ትኩረት እየሳብኩ ነው። እኔ ወደ ትክክለኛ ማንነቴ ልጣ። እኔ እንዳልክ እባላለሁ። እንዳልክ እባላለሁ። ምናልባት ወይዘሮ መስከረም ነግራ ሊሆን ይችላል። ሲጀመር ጠዋትም ተሸፋፍነ ስትመጣ ማክስና ኮፍያ አድርገህ ሳይ ተጠራጥሬሃለሁ። ሊሆን ይችላል። አሁን ከኛ ከቤተሰባችን ምንድን ነው የምትፈልገው? እኔ ከእናንተ ቤተሰብ ምንም ማለት ምን ለምንድን ነው ማትተውን? ያለውን ነገር እንዳለ ወይዘሮ መስከረም እንዳጫወተች እርግጠኞች። ቆይ እሷ የምትፈልገውን ነገር ሁሉ ቤት ነው፣ መኪና ነው፣ የፈለግከውን ገንዘብ ነው ልስጥህ ብለሃለች ብላኛለች እኮ። ምንድን ነው ለምን አትቀበላትምና ቤተሰቤን ለምን አትተውም? ዮሴፍንም ለምን ለኛ ያለበትን ቦታ አትነግረን? ይኸውልህ ያንን ማድረግ እችላለሁ። ያንን የዛኔ ላደርግ ነበር። ነገር ግን አሁን ላይ ያንን ማድረግ አልችልም። ምክንያቱም ተጨማሪ መረጃዎችን ከዮሴፍ አግኝቻለሁ። ዮሴፍ የሚያውቀው አሁን ዮሴፍ የት ነው ያለው? ዮሴፍ እኔ ጋር ነው ያለው። ዮሴፍ ነው የምትፈልገው? አዎ ዮሴፍ ያለበት ቦታ ይዤ እሄዳለሁ። ግን ያንን ማድረግ አሁን አይደለም። ምንድነው አሁን ዮሴፍ መጀመሪያ ወይዘሮ መስከረምን ሳገኛት የነበሩ ሚስጥሮች አሉ። እነዛን ሚስጥሮች እኔ ከሷው ካወቅኩ በኋላ ዮሴፍ ጋር አሁንም ሌላ የተደበቀ ሚስጥር እንዳለ ነግራኛለች። ያንን እንግዲህ ዮሴፍን ሄጄ ጠይቄው ነበረ። ዮሴፍን ያ የተደበቀው ሚስጥር ነግሮኛል። አንተና የቀድሞ ባለቤት ወይዘሮ መስከረም አንድ ላይ በመሆን መርዝ ሰጣችሁ አቶ ሳምሶንን እንደገደላችሁ መረጃው ደርሶኛል። ስለዚህ ይሄንን ካወቅ የምትፈልገው ገንዘብ ነው አይደለ? የፈለከውን ገንዘብ እንስጥ፣ መኪና ነው እንስጥ። ከኛ ምን ትፈልጋለህ ሌላ? ዮሴፍን ለኛ ስጣን፣ እኛም አንተም በሰላም እንኑ። ያንን ማድረግ ነው
ያንን አድርገዋል። ነገር ግን አሁን አይደለም። አሁን መጀመሪያ እኔ ከእናንተ የተስማማሁት ምንድነው? ከወይዘሮ መስከረም የተስማማሁት ምንድነው? ቤትና ምንድነው መኪናና ገንዘብ ነበረ። አሁን ግን ከባድ ሚስጥር እንዳለ ስላወቅኩኝና ስለተረዳሁ ነገሮቹ ከፍ እንዲሉ ፈልጋለሁ። አንደኛ ቤት ፈልጋለሁ፣ ሁለተኛ ደግሞ ይሄ ከባድ ሚስጥር እንደሆነ ስለማውቅና ነገሮችን እኔ ራሴ ስለምጨርስ ዮሴፍንም እናንተ ጋርም ሰላመጣ ነገሩን ጉዳዩን ስለምጨርስ ከሀገር መውጣበትን ነገር አመቻችታችሁልኝ ከጨረሳችሁ ጉዳዩን እኔው ራሴ ጨርሼ ከዚህ ሀገር መውጣ ይሆናል። ከዛ በፊት ግን እንዳልኩ ቤትም መኪናም ከእናንተ ፈልጋለሁ። ያንን ግን የሚቀበለው የምትፈልገውን ሁሉ እናደርግልሃለን። ይኸውልህ ያንን ግን የማደርገው ምንድነው ድንገት እንደ ወንድ ልጅ ልረዳ እንደ ወንድ ልጅ ላስብልህ ብዬ ድንገት ይሄንን ልታደርግበት የራሴ የሆነ ምክንያት ይኖራል ብዬ በማሰብ ነው። ያ ምክንያት አሳማኝ ሆኖ ከተገኘ የምትለውን ነገር የምትፈልገውን ነገር አደርግልሃለሁ። ግን ያንን የማደርገው አሁን የኔ ምክንያት እኮ ምንም አያደርግልህም። የምትፈልገው ገንዘብ ነው፣ ገንዘቡን እንሰጥሃለን። ከዚህ መውጣት ነው የምትፈልገው፣ ወደ ውጭ ሀገር የምትሄድበትን የሚበቃህን ገንዘብ የሚያስፈልግን ነገር ሁሉ እናደርግልሃለን። ብቻ ግን ለኔ ዮሴፍን አሁን እንድትሰጠኝ ይፈልግ። ለምንድን ነው ይሄን ያህል እንደዚህ? አንድ ነገር ግን ታውቃለህ ምን? ቆይ ይሄን ያህል ድራማ ልጁ ላይ ስትሰራ የነበረው ለምንድን ነው? እሱ ማወቅ ምን ያደርግልሃል? ይሄንን ማወቅ የምፈልገው እኮ ይሄን ማወቁ ለአንተ ምንም እኮ አይጠቅምም። በቃ ገንዘብ ትፈልጋለህ፣ ገንዘቡን ልስጥህ፣ ዮሴፍን ለኔ አሳልፈህ ስጠኝ፣ አለቀ። እሺ አቶ ሰላምና ቴዲ በቁጥጥር ስር እንደዋሉ ታውቃለህ? አቶ ሰላም ጭራሽ ጉዳዩን ለህግ አሳውቀህ ነው እዚህ የመጣኸው? ሻርፈጉ ጫላው ጭራሽ ጉዳዩን ለህግ አሳውቀህ ነው እንደዚህ የመጣኸው? እሺ ያው እዛ ጋር የምታያቸው ሁኔታ ሲቪል የለበሱ ፖሊሶች ናቸው። አለቃ ነው። ጭራሽ ለህግ አሳውቀህ ነው የምትጠራኝ? ቁጭ በል እናውራ። ሰራለሁ። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ይመስል ነበረ። ይህ ግሩም የሚባለውን ሰውዬ በቁጥጥር ስር ካዋልን በኋላ ቀጣይ ስራችን የሚሆነው ወይዘሮ መስከረምን በቁጥጥር ስር ማዋል ነው። ቀጣይ እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።